በቅድሚያ ስምሽን ማን ልበል? ስሜ ፍሬህይወት አበበ እባላለሁ። እሺ ወደ ኮልፌ ቀራኒዮ ወረዳ 2 የሳይኮሎጂ አገልግሎት ምን ፈልገሽ ነው? ወደ ወረዳ 2 ምን አገልግሎት ፈልገሽ ነበር የመጣሽ? መታወቂያ ለማደስና የልጆቼና የልደት ካርድ ለማውጣት ነው። እሺ በወረዳ 2 ሲቪል ምዝገባ ነዋሪዎች አገልግሎት ጽሕፈት ቤት ያለው አገልግሎት አሰጣጥ ምን ይመስላል? አገልግሎቱ በጣም ጥሩ ነው፣ ግን ደግሞ ሲስተም ችግር አለ። እሱ ላይ ትንሽ ችግር አለ። በቀጣይ ለአገልግሎት አሰጣጥ የቢሮ ምቹ ሁኔታ ከማድረግ አታያል? የቢሮ ምቹ ሁኔታ እንዴት ታያለሽ? ቢሮዎቹ ምቹ ናቸው። አስተናጋጅም በደንብ ነው የሚያስተናግዱት። ካልኩ ሲስተም ናቸው። በቀጣይ ምን ተስተካከል ጥሩ ታያለሽ? በቃ እንዳልኩ ሲስተም ብቻ ነው እንጂ ሌላ ሁሉ ነገር ተሟልቶልኛል ማለት ነው። እናመሰግናለን። እሺ በቅድሚያ ስምህን ማን ልበል? ስሜ ዘነበ ባይሉፍ እባላለሁ። ያው የምኖረው ካራ ቆሬ ወረዳ 2 ነው። እሺ ምን አገልግሎት ፈልገህ መጣህ ወደ ወረዳ 2? መታወቂያ ለማደስ ነበር የመጣሁት። ያው አገልግሎታቸውን ደስ በሚል ሁኔታ መታወቂያ አድሰው ጨርሰውልኛል። ስለዚህ አሁን ጨርሰውልኝ እየወድኩ አገልግሎት አሰጣጡን ለማሻሻል ለማዘመን በቀጣይ ምን ቢደረግ ጥሩ ነው ትላለህ? ያው አሁን ያለው ነገር ደስ ይላል። ሰልፉ ምንም ደስ ይላል። አቀማመጣቸው በተለይ እዚህ ጋር አስተባባሪዎች በጣም ደስ ይላሉ። ለቀጣይ ያለበት በዚህ እንዲቀጥል ነው የምፈልገው። እናመሰግናለን።